እግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ እንደምናችሁ፣ እኔ ደህና ነኝ። ለማታውቁኝ ካሳሁን ባላለሁኝ። እንደተለመደው ዛሬም ከእግዚአብሔር ቃል ላይ አጭር ሐሳብ አካፍላችኋለሁኝ። ዛሬ የማካፍላችሁ የእግዚአብሔር ቃል ጠላትን የመቅደም ዘዴ በሚል ነው። በጣም ብዙ ሰዎች ጠላት እንዳለን አይደለም የምንኖረው። ነገር ግን ዛሬ በደንብ ጠንቅቀን ማወቅ አለብን። የተደራጀ ተቀናጅቶ የሰው ልጆች በምድር ላይ መኖር የሚቃወም ጠላት እንዳለ ማወቁ ተገቢ ነው የሚሆነው። ጌታችን ኢየሱስ ክርስቶስ ስለ ዘሪውና ስለ ዘሩ ሲያስተምር በማቴዎስ ወንጌል ምዕራፍ 13 ላይ ዘሪ ዘር ዘርቶ 160 30 እንዲያፈራ ከሄደ በኋላ ከጊዜ በኋላ እንክርዳድ በቅሎ ተገኘ በማሳው ውስጥ። ይሄ እንክርዳድ ከየት እንደመጣ ባሮቹ ሲጠይቁት ጠላት ይህንን አደረገ አለ። ቁጥር 25 ላይ ሰዎቹ ተኝተው በነበሩበት ጊዜ ነው። መልካም ዘር ነበር የተዘራው። ሰዎቹ በተዘናጉበት ጊዜ፣ ጠላት እንዳላቸው በረሱበት ጊዜ ይህንን ጠላት አደረገ። መሬቱ ዓለም ስትሆን የተዘራው ዘር የእግዚአብሔር ቃል ነው። የበቀሉት እውነተኛ አማኞች ናቸው። እንክርዳድ ሆነው ደግሞ የተገኙት የክፉ ልጆች ናቸው። ይሄ የሆነው መቼ ነው ተብሎ ሲጠየቅ ሰዎቹ ተኝተው በነበሩበት ጊዜ፣ ተዘናግተው በነበሩበት ጊዜ ጠላት ይህንን አደረገ ነው። ዛሬ የተዘናጋ ነው ጠላት የሚዘራው ነገር ነገ በቅሎ ሊያስቸግረን ይችላል። ስለዚህ ዛሬ ጠላት እንዳለን አውቀን እንዴት መቅደምም እንዳለብን ማሰብ አለብን። ከዛ አንጻር ዛሬ የእግዚአብሔርን ቃል አካፍላችኋለሁ። የመጀመሪያው ነገር ጠላትን የምንቀድምበት ከእግዚአብሔር ጽድቅ ጋር የተስማማ ሕይወት እንዳለን ቼክ ማድረግ በጣም አስፈላጊ ነው በየዕለቱ። ለዚህ ጥሩ ምሳሌ የሚሆነን ነህምያ ነው። ነህምያ ምዕራፍ 1 ቁጥር 6 እና 7 ላይ ነህምያ የኢየሩሳሌም ቅጥር እንደፈረሰ የሰማ በጣም ሸክም ያለው የሚገርም የእግዚአብሔር ሰው ነው። ነገር ግን ወደዛ ቅጥሩን ወደ መስራት ከመሄዱና ጠላቶቹን ለመጋፈጥ ከመውጣቱ በፊት ያደረገው የእሱንና የአባቶቹን ኃጢአት ነው የተናዘዘው። በእግዚአብሔር ፊት ኃጢአት ሲናዘዝ እናያለን። እኔና አባቶቼ የአባቶቼ ቤቶች በድለናል ብሎ በእግዚአብሔር ፊት ኃጢአቱን ሲናዘዝ ያንን እናደርጋለን። ያንን ሲያደርግ እናያለን። ወደ ስራ ከመሄዱ በፊት፣ ወደ ግንባታ ከመሄዱ በፊት፣ ወደ አገልግሎት ከመሄዱ በፊት፣ ወደ አመራሩ ከመሄዱ በፊት፣ ከጠላት ጋር ከመጋፈጡ በፊት ከእግዚአብሔር ጋር ሲስማማ፣ ከእግዚአብሔር ጽድቅ ጋር የተስማማ ሕይወት ሲሰራ ያንን እናያለን። ይህ በጣም አስፈላጊ ነው። በኢዮብ ምዕራፍ 22 ቁጥር 21 ላይ ከሱ ጋር ተስማማ ሰላምም ይኑር ብሎ አንድ የኢዮብ ወዳጅ ሲመክረው እናያለን። ኤልፋዝ የኢዮብ ችግር ከእግዚአብሔር ጽድቅ ጋር ያልተጣጣመ ሕይወት እንዳለው በመጠርጠር ከእግዚአብሔር ጋር ተስማምተ በሰላም ትኖራለህ፣ እሱ ብቻ ሳይሆን ደግሞ ይከናወንልሃል፣ ትባረካለህ፣ ከእሱ ጋር ተስማማ ሰላምም ይኑርህ፣ በጎነትንም በዚያ ስፍራ ታገኛለህ ሲል እናያለን። እና ከእግዚአብሔር ጋር በመስማማት ሰላም እንደሚገኝ፣ ከእግዚአብሔር ጋር በመስማማት ከእግዚአብሔር ጽድቅ ጋር በመስማማት በረከት እንደሚገኝ ኤልፋዝ ኢዮብን ሲመክረው እናያለን። ስለዚህ በየዕለቱ ከእግዚአብሔር ጽድቅ ጋር የማይጣጣም ሕይወት ካለን ሰላም አይኖረንም፣ መከናወን አይኖረንም፣ አይቀናንም። ስለዚህ ከእግዚአብሔር ጋር የሚስማማ ሕይወት እንዳለን በየቀኑ መፈተሽ፣ ማየት፣ ቼክ ማድረግ በጣም አስፈላጊ ነው። ሁለተኛውና በጣም አስፈላጊው ነገር፣ ቁልፉ ነገር ደግሞ ሁለተኛው እግዚአብሔርን ያስቀደመ ጸሎት መጸለይ። በየዕለቱ በየቀኑ ያንን ማድረግ በጣም አስፈላጊ ነው። የእግዚአብሔርን ክብር ያስቀደመ፣ የእግዚአብሔርን ሕልውና ያስቀደመ፣ የእግዚአብሔርን መገኘት ያስቀደመ፣ ለእግዚአብሔር መገኘት ለእግዚአብሔር ክብር የተከፈተ ልብ በጣም አስፈላጊ ነው በየቀኑ። ንጉሥ ዳዊት በዚህ የሚታወቅ ሰው ነው እና ከምዕራፍ 63 መዝሙረ ዳዊት ምዕራፍ 63 ቁጥር 1 ላይ እንደዚህ የሚል ቃል እናገኛለን። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይልና ቁጥር 6 ላይ በመኝታዬ አስብሃለሁ፣ በማለዳም አናግርልሃለሁ የሚል ቃል እናገኛለን። ንጉሥ ዳዊት በምድረ በዳ በፈተና በነበረበት ጊዜ ከቤተ መንግሥት ወጥቶ በዚህ አይነት ሁኔታ ውስጥ እያለ
በቤተ መንግሥት ያለው ጮማና ወይን አይደለም የራበው የጠማው። በኢየሩሳሌም በቤተ መቅደስ ውስጥ ያለው የእግዚአብሔር ክብር፣ የእግዚአብሔር ሕልውና እሱ እየራበው እየጠማው ሲጸልይ እናያለን። መቼ ወደ ኢየሩሳሌም ተመልሼ ክብርህን አያለው ፊትህን አያለው እያለ የእግዚአብሔርን ፊት የተጠማ የእግዚአብሔርን ክብር የተጠማ የእግዚአብሔርን መገኘት የተጠማ ዳዊት እናያለን። የሚላስ የሚቀመስ በሌለበት ምድረ በዳ ዳዊት የእግዚአብሔርን ክብር የእግዚአብሔርን መገኘት የእግዚአብሔርን ሕልውና ሲራብ ሲጠማ እናያለን። ዳዊት ሁልጊዜ የእግዚአብሔር ፊት የሚርበው የሚጠማው ሰው ነበር። እርካታው ምቾቱ የእግዚአብሔር መገኘት ነበር። ዛሬ ብዙ ሰዎች ምቾት የሚሰማቸው ብዙ ገንዘብ ሲኖራቸው ነው። ምቾት የሚሰማቸው ብዙ ክብር ሲሰጣቸው ነው። ዳዊት ግን ብዙ ወርቅ፣ ብዙ ብር፣ ብዙ ክብር፣ ብዙ ዝና፣ ብዙ ወታደር በቤተ መንግሥት ሲሆን እግዚአብሔር በሌለበት ምቾት አይሰማውም። ዳዊት ምቾት የሚሰማው ደስታ የሚሰማው ሰላም የሚሰማው በእግዚአብሔር መገኘት ውስጥ ሲገኝ ነው። ሁሌ ዳዊት ረሃብና ጥማት የእግዚአብሔር መገኘት ነው። የእግዚአብሔር ክብር የእግዚአብሔር መገኘት የሚያስቀድም ሕይወት ቀኑ ሙሉ በደስታና በሰላም ነው የሚኖረው። ቁጥር 7 ላይ እንደዚህ ይላል፣ ረዳቴ ሆነኸኛልና አስቀድሞ ሌሊቱን ሙሉ እስከ ማለዳ ድረስ እግዚአብሔርን ከተራበ ከተጠማ የእግዚአብሔርን ክብር ካሰላሰለ በኋላ በቤተ መቅደስ ውስጥ ቀደም ሲል ያየውን የእግዚአብሔርን ውበት የእግዚአብሔርን ክብር ካሰላሰለ በኋላ ቀኑን እንዴት እግዚአብሔር ሲረዳው እንደዋለ እንዴት ሐሴት ሲያደርግ እንደዋለ እናያለን። ረዳቴ ሆነኸኛልና በክንፎችም ጥላ ደስ ይለኛልና ይላል። እግዚአብሔርን የሚያስቀድም ሰው ሁሌ እግዚአብሔርን ከፊቱ እንዲመራ የሚፈቅድ ሰው ቀኑ በሰላም ነው። ቀኑ በድል ነው። ዳዊት በብዙ ድል የታጀበው እግዚአብሔርን ስለሚያስቀድም ነው። መዝሙር 23 ላይ ቁጥር 1 እግዚአብሔር እረኛዬ ነው፣ የሚያስፈልገኝን ሁሉ ይሰጠኛል። በለመለመ መስክ ይመራኛል፣ በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ እግዚአብሔርን ያስቀደመ ሕይወት ነው ይሄ። ስለዚህ በጸሎታችን ሁልጊዜ እግዚአብሔርን ያስቀደመ ጸሎት ልንጸልይ ይገባል። ክብሩን የተጠማ ማንነቱን የተጠማ ፊቱን የተጠማ ውበቱን የተጠማ ጸሎት ስንጸልይ ቀናችን ሙሉ በደስታ በሰላም በስኬት በድል እናሳልፋለን። ልክ እንደ ነህምያ በንስሐ ከእግዚአብሔር ጽድቅ ጋር የተጣጣመ ሕይወት፣ ልክ እንደ ንጉሥ ዳዊት ደግሞ የእግዚአብሔርን መገኘት የእግዚአብሔርን ክብር የእግዚአብሔርን ሕልውና የተጠማ ሕይወት በየዕለቱ ስናደርግ ቀናችን የተባረከ ቀናችን የተሳካ አገልግሎታችን ፍሬያማ ስራችን ውጤታማ ይሆናል። በጠላቶቻችን ላይ ሁልጊዜ ድልን የምንቀዳጅ እንሆናለን። ስለዚህ በየዕለቱ በየቀኑ እስኪነጋ ድረስ በመኝታችን በንጋት እግዚአብሔርን የሚፈልግ ልብ እግዚአብሔርን የሚጠማ ልብ ሊኖረን ያስፈልጋል። ይህንን የምናደርገው በመጸለይ ይህንን የምናደርገው ቃሉን በማንበብ ቃሉን በማጥናት ቃሉን በማሰላሰል ነው። ይሄ የሚደረገው መቼ ነው ብትሉኝ በየቀኑ ነው፣ በየዕለቱ። እንዲህ አይነት ሕይወት ያላቸው ሰዎች ሕይወታቸው በድል የተሞላ ነው። ሕይወታቸው በድል የታጀበ ነው። አገልግሎታቸው በፍሬ የተሞላ ነው። ስራቸው የተባረከ ነው። እግዚአብሔርን ያስቀደመ ሕይወት፣ እግዚአብሔርን የተጠማ ልብ፣ እግዚአብሔርን የተራበ ልብ እግዚአብሔር ይስጠን። እስኪ አጭር ጸሎት ከኔ ጋር እንጸልያለን፣ እግዚአብሔር እንዲረዳን። እግዚአብሔር አምላካችን ሆይ ስለ ዛሬው መልእክት ስለ ዛሬው ቃል እጅግ አድርገን እናመሰግንሃለን። እንደ ባሪያዎችህ አንተን ያስቀደመ ሕይወት እንዲኖረን በነገር ሁሉ ለእኔና ለሰሚዎች ጸጋን እንድታበዛ ለምንሃለሁ። እንደ ነህምያ እግዚአብሔር ሆይ ከአንተ ጽድቅ ጋር የተጣጣመ ሕይወት እንዲኖረን ቅድሚያ ለአንተ ጽድቅ ቅድሚያ እንድንሰጥ በጸሎት እግዚአብሔር አንተን ያስቀደመ ልብና ሕይወት እንዲኖረን አንተ እንድትርበን እንድትጠማን እግዚአብሔር ሆይ በኢየሱስ ስም እንድትረዳ እንድታግዘን እንለምንሃለን። የሰማነው ያደመጥነው ቃል ገንዘባችን እንዲሆን በዚህ በሰማነው ቃል እንድንመራ
አስተውለን በዚህ ቃል እንድንመራ በዚህ ቃል እንድንኖር ጸጋን ሁሉ እንድታበዛልን በኢየሱስ ስም እንጠይቃለን። ስለምትረዳን፣ ስለምታግዘን፣ ልባችንን ለዚህ እውነት ስለምትከፍት፣ ቀናችን ሁል ጊዜ በዚህ ስለሚመራ፣ ሕይወታችን በድል ስለሚመራ በድል ስለሚሞላ እናመሰግናለን። ቀሪው የሕይወት ዘመናችን በፊት የተባረከ ይሁን። ስለሰማን እናመሰግናለን። ከፍ በል በጌታችን በኢየሱስ ክርስቶስ ስም አሜን። ለዛሬ እናልከዋልኩ ይበቃኛል። በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ተባረኩ።